ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። አስራዘጠኝ 1983 ዓመተ ምህረት ከሰዓታት በፊት አመሻሽ ላይ አንዲት አነስተኛ ሚኒባስ በደቡባዊ ሞስኮ የጨለማውን ጫካ እያቋረጠች ትከንፋለች። ሌተናንት ኮሎኔል ስታኒስላቭ ፔትሮቭ በዕለቱ የጓደኛውን የምሽት ተራ ለመሸፈን በጸጥታ በሚኒባሷ ውስጥ ይጓዛል። በግምት ከ10 ደቂቃዎች ጉዞ በኋላ ሚኒባሷ የህዋ አካላት ምልከታ ማዕከል የሚል ታፔላ ከተለጠፈበት የብረት ምልክት አጠገብ ስትደርስ ለፍተሻ ቆመች። ይህ ታፔላ እውነትን ለመደበቅ የተደረገ ማታለያ ነው እንጂ ትክክለኛ የተቋሙ ስም አይደለም። ከረጅሙ የኮንክሪት ግድግዳ ጀርባ ሰርፑኮቭ 15 የተሰኘው የቀድሞዋ ሶቪየት ኅብረት የኒውክሌር ቅድመ ማስጠንቀቂያ ዋና ማዕከል አለ። ይህ ማዕከል በርካታ በተመዘገበ መረጃ ወይም በውጭው ዓለም በይፋ የሚታወቅ አይደለም።
ዝምታ ያጠላበት ውስብስብ የሚስጥር ዓለም ነው። ሌተናንት ኮሎኔል ፔትሮቭ የዕለቱ ተረኛ አዛዥ ሲሆን 80 የሚጠጉ ሠራተኞችም የእሱን ትዕዛዝ ይጠብቃሉ። እያንዳንዱን የሚሳኤል ጥቃት ሙከራ መከታተልና ማጣራት፣ ከዚያም ለቀጣይ የእዝ ሰንሰለቶች ማሳወቅ የፔትሮቭ ኃላፊነት ነው። ይህ ሲረጋገጥም ሞስኮ በሺዎች በሚቆጠሩ የኒውክሌር ጦረኞቿ በኩል የአጸፋ እርምጃ ትወስዳለች። እያንዳንዱ የኒውክሌር ቦምብ የጃፓኗን ናጋሳኪን ካወደመውና ወፍራሙ ሰው ወይም ፋትማን ከሚባለው አቶሚክ ቦምብ በ50 እጥፍ ውድመት የሚያደርስ ነው። በዚያ ምሽት ሌተናንት ኮሎኔል ፔትሮቭ ስለ ዓለም ውድመት ሳይሆን ስለ አሰልቺው ተደጋጋሚ ወረቀት ሥራ እያሰበ ወደ ረጅሙ ምሽት ሥራ እያመራ ነበረ። በታሪክ አጋጣሚ በዚያች ዕለት ለዓለም ሰብአዊ ድህነት መመረጡን እንኳ በፍጹም አያውቅም። ዓለምን ወደ ሦስተኛው አውዳሚ ጦርነት ይገፋታል ተብሎ የተፈራው የቀዝቃዛው ጦርነት ከቃላት ጦርነት አልፎ ወደ ኒውክሌር ፍጥጫ ተሸጋግሯል። ሶቪየት ኅብረት ከ1977 ጀምሮ መካከለኛ ርቀት ተምዘግዛጊ ባሊስቲክ ሚሳኤሎችን ወደ ዩክሬንና ቤላሩስ እያስገባች ነበር። ሶቪየት ኅብረት አፍጋኒስታንን በመውረር በመፈንቅለ መንግሥት ወደ ሥልጣን የመጣውን ኮሚዩኒስት ሥርዓት ለማጠናከር ጥረት አድርጋለች። በ1981 አዲስ የተመረጡት የአሜሪካው ፕሬዝዳንት ሮናልድ ሬገን ከፍተኛ የወታደራዊ ትጥቅ ማጠናከር ፕሮግራም ይፋ ከማድረግ አልፈው አሜሪካም የኒውክሌር ጦርነትን የማሸነፍ አቅሟን የሚያሳይ ጥናት እንዲሠራም አዘዙም። በ1983 ፕሬዝዳንት ሬገን ሶቪየት ኅብረትን የክፋት ኢምፓየር በማለት ክፉ ቃላትን ሰነዘሩ። የሀገረ መንግሥትን ሉዓላዊነት ደጋግመው ቢሰብኩም አገር ከግለሰቦች ሥልጣን በላይ መሆኑን ቢያውጁም እና በሂደት በምድር ላይ ያሉ ሕዝቦችን ሁሉ እንደሚበልጡ ቢተነብዩም በዘመናዊ ዓለም ውስጥ ክፎችና መሰሪዎች መሆናቸውን መረዳት አለብን በማለት ዘልፈዋታል። ምዕራባውያን ያቋቋሙት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ኤብል አርከር የተሰኘ የኒውክሌር ውጊያ ልምምድ ላይ ነው። የሶቪየት ኅብረቱ መሪ ዩሪ አንዶሮቭም ኔቶ ከባድ ጥቃት ለመፈጸም እየተዘጋጀ መሆኑ ገብቷቸዋል። ይህንንም ቀድሞ ለማስቆም ዘመቻ ራያን የተሰኘ በሶቪየት ኅብረት ታሪክ ግዙፍ የሆነ የስለላ ተልዕኮ ይፋ አድርገዋል። እያንዳንዱ እንቅስቃሴ በጥርጣሬና ፍርሃት የተሞላ ነው። እያንዳንዱ በረራ፣ እያንዳንዱ የራዳር እንቅስቃሴ፣ እያንዳንዱ የፖለቲካ ሥራ የጠላት የጥቃት እንቅስቃሴ ነው በሚል በፍርሃት የታጀበ ነው። ከሳምንት በፊት ቀደም ብሎ 269 ተሳፋሪዎችን ይዞ ከኒውዮርክ ወደ ሲኡል ሲበር የነበረና የደቡብ ኮሪያ ቦይንግ 787 የመንገደኞች አውሮፕላን በአብራሪው ስህተት ወደ ሶቪየት ኅብረት የአየር ክልል በመግባቱ ሊሰልለኝ ነበር በሚል ፍራቻ በሶቪየት ኅብረት የጦር ጀቶች ተመቶ ወድቋል። ከተሳፋሪዎቹ መካከል 61 አሜሪካውያን ያሉበት ሲሆን የኮንግረስ አባላት ጭምር ነበሩበት። ይህ አሳዛኝ ሁነት በመላው ዓለም የቁጣ ነጎድጓድን ያወረደ፣ ለሶቪየት ኅብረት መሪዎች ፍርሃትና ጥርጣሬ ፖሊሲ ሆኗል። የሞስኮ ስለላ ተቋም ኬጂቢ አባላት ካልተለመደ የሆስፒታል ደም ልገሳ እስከ ድንገተኛ የፖለቲካ ጉብኝቶች ያሉና ለጥቃት ሊያጋልጡ የሚችሉ ሁነቶችን በሙሉ በንቃት እንዲከታተሉ ታዘዋል። አንድ ስህተት ተሰራ ማለት እንደ ሀገር መውደም ነው ለሚሉ ሶቪየታውያን እያንዳንዱ ዝርዝር መረጃ ወሳኝ ነው። መስከረም 1983 በሞስኮ የነበረው ሁኔታ ከሚገመተው በላይ አስጨናቂ ነበረ። የኒውክሌር ጦርነት በርቀት የሚሰሙት ታሪክ ሳይሆን በየቀኑ ይከሰታል ብለው የሚጠብቁት አደጋ ነበረ። ፔትሮቭ ሰርፑኮቭ 15 ውስጥ በእነዚህ ከባድ ፍርሃቶች ውስጥ ሆኖ ነበር ወደ መስከረም 26 1983 ምሽት ተረኛ የአዛዥነት ሥራው የገባው። የመጀመሪያዎቹ 6 ሰዓታት በሰላም ቢያልፉም ከምሽቱ 6 ሰዓት ከ15 ላይ ከባድ የፍርሃት መቅሰፍት ጀመረ። የሞስኮ የሚሳኤል ቅድመ ማስጠንቀቂያ ማዕከል የሆነው ኦኮ ሳተላይት ስርዓቶቹ የማስጠንቀቂያ ጩኸቱን አቀለጡት። አንድ የአሜሪካ ሚሳኤል ከሞንታና ጫካ ውስጥ ወደ ሞስኮ ተወንጭፏል። ከዚያም የኒውክሌር አረሮችን የያዙ ሌሎች 3ና 4 ሚሳኤሎች ተከታትለው ወደ ሞስኮ ምድር እየመጡ ነው የሚል ነጎድጓዳማ አስፈሪ መልእክት እያሰሙ ነው። የኒውክሌር ጥቃት ማስጠንቀቂያው ውስጥ ያለው ኮምፒውተር በበኩሉም የመሆን ዕድሉ ከፍተኛ የሆነ የኒውክሌር ጥቃት እየመጣ ነው ሲል አስጠነቀቀ። ክፍሉን አንዳች ቀዝቃዛ ድብርት ወሮታል። የዕለቱ ተረኛ ሠራተኞች ወደ ማስጠንቀቂያ ስክሪኑና ወደ ፔትሮቭ በተደጋጋሚ አፈጠጡ።
በዚያ ክፍል ውስጥ ሁልጊዜ የጥቃት ስጋት መኖሩን አረጋግጥ፣ ለበላይ አካል አሳውቅ፣ ከዚያም ለአጸፋ ወይም ለመከላከል ተዘጋጅ የሚለው ግልጽ ወታደራዊ የፕሮቶኮል ቋንቋ ነው። ከዚያም በዚህ ቅጽበት ሶቪየት ኅብረት በሺዎች የሚቆጠሩ የኒውክሌር ቦምቦችን ወደ አሜሪካ ስትተኩስ፣ አሜሪካም ለዚህ ምላሽ መስጠቷ ግልጽ ነው። ቀመሩ እጅግ አስፈሪ ነው። እያንዳንዳቸው ከተማ የማውደም ብቃት ያላቸውን 3 አቶሚክ ቦምቦችን የተሸከመ አንድ የአሜሪካን ሚኒትማን ሰርድ ሚሳኤል ወደ ሞስኮ እያቀና መሆኑን የሚያሳይ ተደጋጋሚ አስደንጋጭ ማስጠንቀቂያ። ምናልባት እውን ቢሆን በ20 ደቂቃዎች ውስጥ ክሬምሊን የተሰኘው የሶቪየት ኅብረት ወታደራዊ ስፍራ፣ የአየር ኃይል አቅሞችና የባህር ኃይል ምሽጎች ከጥቅም ውጪ ናቸው። ፔትሮቭ ይህ ቅጽበት ልምምድ እንዳልሆነ ያውቃል። እያንዳንዱን መሳሪያ ለተልእኮ የሚያዘጋጅበት ከባድ ጊዜ ነው። ቀጣዮቹ ከሱ የሚወጡ ቃላት ደግሞ ሰብአዊነትን ለማውደም የሚያስችሉ የሚሳኤል ቁልፎች መሆናቸው ግልጽ ነው። ፔትሮቭ ይህንን ለማድረግ አልሞከረም። በዚህ ፍርሃት ውስጥ የሆነ ስህተት መጨመር አልፈለገም። ይልቁንስ ማንም ውቅያኖስን በሻይ ማንኪያ ባዶ ሊያደርገው አይችልም ሲል ለራሱ አክቶመተመ። የአሜሪካ የኒውክሌር ጦርነት ስትራቴጂ በተመሳሳይ ሰዓት በመቶዎች የሚቆጠሩ ጥቃቶችን መፈጸም ሆኖ ሳለ ለምን 5 ሚሳኤሎችን ብቻ ታሰማራለች ሲል ራሱን ጠየቀ። ከዚያም ባለሙያዎች እንደገና የኮምፒውተር ስርዓቱን እንዲፈትሹ አዘዘ። ስርዓቱ አሁንም ጥቃት እንዳላረጋገጠ፣ የኦኮ ሳተላይቶችም ይህንኑ በድጋሚ አረጋግጠዋል። የኮምፒውተሩ አልጎሪዝምም እርግጠኛ ነው። መሬት ላይ ያለው ራዳር ግን ምንም ምልክት አያሳይም። ምንም አይነት የሚሳኤል እንቅስቃሴ የሚያሳይ ማረጋገጫም አላገኘም። የፔትሮቭ አእምሮ ከወዲያ ወዲህ ይራወጣል። በዚህ የኮምፒውተር ስርዓት ግንባታ ተሳታፊ ነው። ብዙዎችንም አሰልጥኖበታል። የአጠቃቀም ማኑዋሎችን የጻፋቸው እሱ ነው። ከዚያም በላይ ቴክኖሎጂው በትክክለኛ ተግባር ያልተፈተሸና ከ1 ዓመት ያነሰ ዕድሜ ያለው ስርዓት መሆኑንም ያውቃል እና ምናልባት ተሳስቶ ቢሆንስ ሲልም ይጠረጥራል። የወታደራዊ ትዕዛዝ ሕጉ የኮምፒውተር ስርዓቱን አምነህ ተከተል የሚል ቀጭን ትዕዛዝ ሲያስተላልፍ፣ የእሱ ደመ ነፍስ ደግሞ ራስህን እመን ይለዋል። በዚህ የጭንቅ ጊዜ ውስጥ የቢሊዮኖች ዕጣ ፈንታ በጸጥታ በእሱ እጅ ላይ ተንጠልጥሏል። በመጨረሻም ፔትሮቭ ስልኩን አነሳ። ጓዶቹ ትንፋሻቸው እየተቆራረጠ የሚለውን ለመስማት ጓጉተዋል። ፔትሮቭ ለጓዶቹ እንዲህ አላቸው፣ ባጭሩ ሐሰተኛ ማስጠንቀቂያ ነው ሲል ለአለቆቹ አሳወቀ። በክፍሉ ውስጥ ከባድ ዝምታ ተከተለው። ፔትሮቭ ባልተለመደ ሁኔታ ማሽኑንና ወታደራዊ ትዕዛዛቱን በመጣስ ደመ ነፍሱ የሚነግረውን እውነት አምኗል። ይህ የራሱን ሕይወት ጭምር አደጋ ላይ የጣለ ከባድ ውሳኔ ነበርም። የአሜሪካ ሚሳኤሎች የሶቪየት ኅብረት ግዛትን ለመርገጥ 17 ደቂቃዎች ይፈጅባቸዋል። እያንዳንዷ ሴኮንድ የቀናት ያክል ትረዝማለች። ፔትሮቭ የሚመራቸው የሰርፑኮቭ 15 ሠራተኞች የሚሳኤል ብልጭታና ፍንዳታ ለማየት በተቋሙ ራዳሮች ላይ ዐይናቸውን ተክለዋል። ከፍንዳታዎች በኋላ ሁሉም ነገር ያበቃል። ዓለም ከባዱን መቅሰፍት ታስተናግዳለች። ነገር ግን እስካሁን ምንም ነገር አልመጣም። የሚሳኤል ፍንዳታም የጦር መሪም ጦርነትም በእነዚያ ደቂቃዎች ውስጥ አልታየም። ምን ያክል ለመጥፋት መቃረቧን ያላወቀችው ዓለምም መተንፈሷን ቀጥላለች። ሌተናንት ኮሎኔል ፔትሮቭ ከማሽን ይልቅ ራሱን አምኗል። ይህም ምርጫ ሰብአዊነትን አድኗል። በፔትሮቭ ያልተለመደና ከወታደራዊ ትዕዛዛት ያፈነገጠ የማመዛዘን ብቃት ዓለም ከአውዳሚው መቅሰፍት ተርፋለች። ከአንድ ወር ቆይታ በኋላ የተቋሙ የምርመራ ኮሚቴ የማስጠንቀቂያ ደውሉን ስህተት ምክንያት አጣርቶ ይፋ አደረገ። ያልተለመደና ገዳይ ሊባል የሚችል መገጣጠም ነው። የተለየ ከፍታና ጥንካሬ ያለው የዳመና ክምችት ከፀሐይ ብርሃን ጋር የፈጠረው ነጸብራቅ በሚሳኤል መቆጣጠሪያ ሳተላይቱ ስህተት እንደ ሚሳኤል ጥቃት ተደርጎ ተወስዷል።
ይህም ሁነት የተፈጠረው የአሜሪካ የጦር ሰፈር አካባቢ ነበር። ሳተላይቶቹ ላይ የተገጠሙት መከታተያዎች ለፀሐይ ብርሃን በጣም ተጋላጭ እንዲሆኑ ተደርገው ነበር። በማስጠንቀቂያው ወቅት የአሜሪካ የኒውክሌር ጦር ሞንታና ውስጥ ፀሐይ እየጠለቀች ነው። በዚያ የቀንና ሌሊት መፈራረቅ ወቅት ግልጽ ያልሆነ የሳተላይት ምስሎችን ፈጥሯል። ከሁነቱ በኋላም እንዲህ አይነቱ ተጋላጭነት ተስተካከለ። ቆይቶም የሳተላይት ቴክኖሎጂ ሥርዓቱ ሙሉ ለሙሉ ዘመነ። ዓለምን ከኒውክሌር ጦርነት የታደገው ሌተናን ኮሎኔል ስታኒስላቭ ፔትሮቭ በሀገሩ እንደ ጀግና አልተወደሰም። ሕዝባዊ ክብር፣ ማስታወሻ ሐውልት ወይም ደረጃ እድገት አላገኘም። የተሰጠውን የማሽን ማስጠንቀቂያ ያለማመንታት አለመፈጸሙ የሞስኮ ወታደራዊ ባለሥልጣናትን አስከፍቷል። እንዲያውም አለቃው አደጋውን ለምን በትክክል እንዳልመዘገበ ጠየቀው። ፔትሮቭ በበኩሉ በአንድ እጁ ስልክ በሌላኛው ደግሞ ማይክራፎን በመያዙ ምክንያት የተፈጠረ ክፍተት እንደሆነና በኋላ መመዝገብ ደግሞ የሪፖርቱን ትክክለኛነት ጥያቄ ውስጥ እንደሚከት አስረዳ። በዚህም መደበኛ ተግሳጽና ወቀሳ ደረሰበት። ወታደራዊ አመራሩ ለኮምፒውተር ሥርዓቱ ብልሽት ትክክለኛውን እውነት ከመፈለግ ይልቅ ጣቶቹን ወደ ፔትሮቭ በመቀሰር ስለተፈጸሙት ወታደራዊ ትዕዛዛት መጨቃጨቅን መርጧል። ፔትሮቭ ከዓመታት በኋላ ከውትድርና ዓለም በራሱ ፍቃድ ከቤተሰቡ ከሞስኮ ራቅ ወዳለ ጸጥ ያለ የባህር ዳርቻ ሄደ። ብዙ ያየበትን የውትድርና ዓለም በራሱ ፈቃድ ይልቀቅ፣ ከጀርባው ሌላ ምስጢር ይኑረው፣ የሚያውቀው እርሱ ብቻ ነው። መስከረም 26 1983 ምሽት ስለሆነው ነገር ለዓመታት ምንም ሳይተነፍስ ቆየ። ለቤተሰቡም ጭምር ምንም አልተናገረም ነበር። ከ10 ዓመታት በኋላ ሶቪየት ኅብረት ስትፈርስ ክራስናያ ዝቬዝዳ የተሰኘው የሩሲያ ወታደራዊ ጋዜጣ ጉዳዩን ለመጀመሪያ ጊዜ ከፔትሮቭ የቀድሞ አለቃ ሰማ። ለ10 ዓመታት የኢኮሲስተምን በዘረጋው የምርምር ተቋም ውስጥ ሰርቷል። ለዓመታት በዚያ መስከረም 26 1983 ምሽት ስለሆነው ነገር ለማንም አልተነፈሰም፣ ለቤተሰቡም ጭምር። ከ10 ዓመታት በኋላ ሶቪየት ኅብረት ስትፈርስ የፔትሮቭ የቀድሞ አለቃ ሁኔታውን ክራስናያ ዝቬዝዳ ለተሰኘው ሩሲያ ወታደራዊ ጋዜጣ አጋለጠ። እስካሁን ድረስ ሩሲያ ውስጥ ስለ ጉዳዩ ማንም አያውቅም። ፔትሮቭ በ1994 ጡረታ ሲወጣ የጡረታ ደሞዙ $55 ነበር። ስልክ እንኳ መግዛት አይችልም። በወቅቱ ለምግብ እንኳ መለመን ነበረበት። ለረጅም ጊዜ የታመመችውን ባለቤቱን ሲያስታምም ቆይቶ በ1997 አረፈች። ከዓመት በኋላ ካርል ሹማከር የተባለ ጀርመን የሚኖር ሰው ስለ ብቸኛውና ድሃው ፔትሮቭ ታሪክ በጀርመን ጋዜጣ ውስጥ አነበበ። ከዚያም ሩሲያ ሄዶ ከጎበኘው በኋላ ጀርመን እንዲመጣ ጋበዘው። የፔትሮቭ ታሪክ በፈረንጆቹ ሚሊኒየም መገባደጃ ለዓለም አቀፉ ማኅበረሰብ ተዳረሰ። በወቅቱ በወሰደው ከባድ ኃላፊነት ምክንያት ምዕራባውያኑ አጀገኑት። በተባበሩት መንግሥታት ድርጅት የዓለም ዜጋ የሚል ክብር ተሰጠው። ከ200 በላይ ጋዜጠኞች ከመላው ዓለም ጎበኙት። ፔትሮቭ አልፎ አልፎ እንደ ጀግና መታየት እንደማይፈልግ ይናገራል። ሥራውንና ኃላፊነቱን ለመወጣት ያደረገው ተግባር እንደሆነም ይሞግታል። በሌላ መልኩ ደግሞ ዓለም የዚያን ዕለት ምሽት ዕድለኛ ናት፣ የተመደብኩት እኔ በመሆኔ። ምናልባት ጉዳዩን በወታደራዊ ትዕዛዛት መነጽር የሚወስን ሌላ ወታደራዊ አዛዥ ቢሆን ደግሞ ታሪኩ ምን ሊሆን እንደሚችል ለመገመት ይከብዳል ሲልም ያስረዳል። በ2014 የፔትሮቭ ታሪክ በዶክመንተሪ መልክ ለመጀመሪያ ጊዜ ቀርቧል። በፊልሙ መክፈቻ ላይ ጋዜጠኞች ከመምጣታቸው በፊት አንድ ጠርሙስ ቢራ ከሶፋው ስር ሲደብቅ ይታያል። ይህም ፔትሮን ቁጡና የአልኮል ሱሰኛ አድርጎ ለመሳል ያለመ ነበረ። ፔትሮቭ በኋላ በዶክመንታሪው ቀረጻ ወቅት ካሜራ ላይ ከባድና አላስፈላጊ ቃላትን ለመጠቀም መገደዱን ተናግሯል። ለሱ ተሳትፎም $3000 ካሳ አግኝቷል። መስከረም 2017 ካርል ሹማከር ለፔትሮቭ የ78ኛ ዓመት የልደት በዓል መልካም ምኞት ለማድረስ ስልክ ደወለ። ስልኩን ያነሳው ግን ፔትሮቭ ሳይሆን ልጁ ነበር። ልጁም ፔትሮቭ ከወራት በፊት መሞቱን ለካርል ሹማከር ነገረው። ሹማከርም በአንድ የጀርመን ጋዜጣ ላይ የሐዘን መልእክት አስቀመጠለት። ይህም የስታኒስላቭ ፔትሮቭን መሞት ዓለም ሊሰማበት የሚችለው ብቸኛው አማራጭ ነበር። ከ2 ዓመት በኋላ በጀርመን ኦበርሃውዘን ግዛት የመታሰቢያ ሐውልት ቆመለት። በሀገረ ሩሲያ ግን የፔትሮቭ ታሪክ ለረጅም ጊዜ ምስጢር ሆኖ ቆየ። የፔትሮቭ የመቃብር ድንጋይ እንኳን ያደረገውን አልተናገረም።
ለድርጊቱም ዕውቅና አይሰጥም። እንደ አውሮፓውያኑ በ2022 የራሽያው የዩቲዩብ ቻናል ሬዱዣ በስታኒስላቭ ፔትሮቭ ሕይወት ላይ ዘጋቢ ፊልም ሰርቷል። ያኔ ብዙ ሩሲያውያን ታሪኩን ለመጀመሪያ ጊዜ ሰሙ። ስታኒስላቭ ፔትሮቭ ድሃ፣ ብቸኛና በሀገሩ ዕውቅና ያላገኘ ሰው ሆኖ በ2017 ይህችን ዓለም ተሰናበተ። ነገር ግን ሰው ሰራሽ ማሽን በዓለም ፍጡራን ላይ ሊፈጥሮ የነበረውን መዓት ለማስቀረት የወሰደው ቆራጥ ውሳኔ በዓለም ላይ ያልተለመደ የጀግንነት ታሪክ ሆኖ ተመዝግቧል። ዛሬም የኒውክሌር መሳሪያዎች ክምችት በጣም እያደገና የመዓት ቀን ሰዓት የበለጠ ወደ እኩለ ምሽት የበለጠ እየቀረበ እንደሆነ መረጃዎች ያሳያሉ። የዓለም ሕዝቦች የመኖር ህልውና የሚወሰነው በቴክኖሎጂ ማሽኖች ሳይሆን ዋጋ ሊያስከፍል በሚችል የተራ ሰዎች ውሳኔ ነው የሚለው የፔትሮቭ ማስጠንቀቂያ የሁላችንም ማስጠንቀቂያ መሆን ያለበት ጊዜ ላይ ነን። አንዳንዴ ዓለም ከብዙ መቅሰፍቶች የምትድነው በኃይለኛ ገዢዎች ሳይሆን በተራ ሰዎች ብርታትና ውሳኔ መሆኑንም ታሪኩ ይነግረናል። ውድ የምሳሌ ሚዲያ ተከታታዮች እንዲህ አይነት ድንቅ ታሪኮች እንዲታወሱና እንዲሰሙ ከፈለጋችሁ ለሌሎች ማጋራትን አትርሱም። ለተጨማሪ ድንቅና ልዩ ታሪኮች ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ለአስተያየቶችና ጥቆማዎች ኮመንት መስጫችን ክፍት ነው። በሌላ ጊዜ በሌላ ታሪክ እስክንገናኝ መልካሙን ሁሉ ተመኘን።